ዛሬ ላይ ዓለማችን ከመቼውም ጊዜ በላይ በተለያዩ የተፈጥሮ አደጋዎች በተደጋጋሚ እየተጠቃች ነው። ከደን ምንጣሮ፣ ከኢንዱስትሪ መስፋፋትና ከህዝብ ቁጥር መጨመር ጋር ተያይዞ እየጨመረ የመጣው የካርቦን ልቀትና ተያያዥ የከባቢ አየር ሙቀት መጨመር በተለያዩ የዓለማችን ክፍሎች የሚከሰቱ የጎርፍና የድርቅ አደጋዎችን አሳሳቢ ደረጃ ላይ አድርሰውታል። እንደ ኢትዮጵያ ያሉ ከሰሃራ በታች የሚገኙ አገራት ቀዳሚ ተጎጂዎች ሆነዋል። ለተፈጥሮ አደጋዎች ተጋላጭ ከሆኑት የሀገራችን አካባቢዎች መካከል ደግሞ የድሬዳዋ አስተዳደር ተጠቃሽ ነው። የድሬዳዋ አስተዳደር በምስራቅ ኢትዮጵያ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ድንበር ላይ ይገኛል። አስተዳደሩ በአብዛኛው ዝቅተኛ ሜዳማ መልክዓ ምድርና አነስተኛ የደን ሽፋን ያለው ሲሆን በኦሮሚያ የምስራቅ ሐረርጌ ከፍተኛ ተራራማ መሬቶች ግርጌ እንደመገኘቱ ግንባር ቀደም ለጎርፍ አደጋ ተጋላጭ አድርጎታል። የድሬዳዋ አስተዳደር 1559 ስኩዌር ኪሎ ሜትር የቆዳ ስፋት ያለው ነው። ከዚህም ውስጥ 82 በመቶ ዝቅተኛና ሜዳማ አካባቢ ነው። ወደ 18 በመቶ ተራራማና ኮረብታማ አካባቢዎች ናቸው። 9.2% ገደማ ደግሞ በቁጥቋጦ የተሸፈነ በደን የተሸፈነ መሆኑን ጥናቶች ያሳያሉ። በተመሳሳይ 23.7 ገደማ ደግሞ በመቶ ደግሞ የተጎዳና የተራቆተ መሬት ወይም ዲግሬድድ ላንድ የምንለው አለ። 19 በመቶ ለግብርና ስራ የዋለ መሆኑን ጥናቶች ያሳሉ። 23.3 በመቶ ገደማ ደግሞ ፖቴንሻሉን በአግባቡ ያለየ ነው፣ ልንለየው የሚገባ በተለያየ አገልግሎት የምናውለው አበንደንድ ላንድ ወይም ደግሞ ጥቅም አሁን እየሰጠ ያሌለ ነው። ድሬዳዋ እንግዲህ በሀገራችን ለጎርፍ ለድርቅ ተጋላጭነቱ ከላይ መልክዓ ምድሩንም ስናይ ተጋላጭ የማድረጋት ምልክት አሉ። የጎርፍ አደጋ እና ድርቅ ድግግሞሽ የሚያስከትለው አደጋ ጊዜ እየጨመረ መምጣቱ መረጃዎች ያሳያሉ። ይህም ከአየር ንብረት ለውጥ በተጨማሪ በአካባቢው በጎርፍ አካባቢ ከጊዜ ወደ ጊዜ እየጨመረ መምጣቱ፣ የደን ምንጣሮ፣ የእርሻ ቦታዎች መስፋፋት፣ የህዝብ ቁጥር መጨመር እና የህገወጥ ሰፈራ ትልቁን ድርሻ ይይዛሉ ማለት ነው። የታሪክ መዛግብት እንደሚያሳዩት ከሆነ ድሬዳዋ በ1937፣ በ1969፣ በ1973፣ በ1989፣ በ1993፣ በ1996፣ በ1997 እና በ1998 ዓመተ ምህረት ከፍተኛ የጎርፍ አደጋ ያስተናገደች ሲሆን ሐምሌ 28 ቀን 1998 ዓመተ ምህረት የተከሰተው ግን ከሁሉም የከፋውና በአብዛኛው የድሬዳዋ ማህበረሰብ ዘንድ የማይረሳ መጥፎ ትውስታን ጥሎ ያለፈ ነበር። የብዙዎችን ሕይወት እንደዋዛ የቀጠፈ ከቀይ ያፈናቀለበትና ንብረትን ያወደመበት ያ ክፉ ሌሊት በብዙዎች ዘንድ ዛሬም ድረስ ይታወሳል። በርካታ ጥረቶች ቢደረጉም ችግሩን በዘላቂነት ለመቅረፍ ማህበረሰብ መር መፍትሄዎች እንደሚሻ ከየአቅጣጫ መጠቆም ተጀመረ። የአገሩን ሰርዶ በአገሩ በሬ እንደሚባለው ሁሉ አሁን ላይ ለሀገር በቀል የአካባቢ ጥበቃና የጎርፍ አደጋ መከላከል ዕውቀቶች ያለው ግንዛቤና የሚሰጠው ትኩረት እያደገ መጥቷል። ሲነርጅ ፎር ኮሚኒቲ ዴቨሎፕመንት አገር በቀል የሲቪክ ማህበረሰብ ድርጅት ሲሆን ካነገባቸው ዓላማዎቹ አንዱ ማህበረሰቡን ያሳተፈ የአካባቢ ጥበቃ ስራዎችን ማከናወን እንደመሆኑ አሁን ላይ ድርጅቱ ክላይሜት ጀስቲስ ኢምፓክት አፍሪካ ከተባለ ተቋም በተገኘ የገንዘብ ድጋፍ በድሬዳዋ አስተዳደር በ3 የገጠር ቀበሌዎች ማለትም በሐርላ፣ በለገቢራና በኢጃነኒ ገጠር ቀበሌዎች ነባር የማህበረሰቡ ባህላዊ የአካባቢ ጥበቃና የጎርፍ አደጋ መከላከል ዕውቀቶችና ዘዴዎች ላይ ሲያካሂድ የቆየው ጥናት እንደ አንድ የመፍትሄ ጠቋሚ ሆኖ ቀርቧል። የጥናቱ ዓላማም የአካባቢው ነባር ማህበረሰብ ባህላዊ የአካባቢ ጥበቃና የጎርፍ አደጋ መከላከል ዕውቀቶችና ዘዴዎችን በጥናት ለይቶ በመሰነድ ለመጪው ትውልድ ተጠብቀው እንዲተላለፉ ለማስቻል ሲሆን
በቀጣይ እንደ ተቋማችን ሲነርጂ ፎር ኮሚኒቲ ዴቨሎፕመንት ደግሞ የጎርፍ አደጋን በመከላከልና በአካባቢ ጥበቃ ዙሪያ ለምንተገብራቸው ስራዎች ጥናትን መሰረት ያደረገ ውጤታማ ስራዎችን ለመስራት እንዲያስችለን ሲሆን እነዚህ 3 የገጠር ቀበሌዎች ለጥናቱ የተመረጡበት ሁለት ዋነኛ ምክንያቶች አንደኛው በምስራቅ ሐረርጌ ከፍተኛ ተራራማ ቦታዎች ግርጌ የሚገኙና በድሬዳዋ አስተዳደር በተለያዩ ጊዜያት የተከሰቱ የጎርፍ አደጋዎች ዋነኛ መነሻ የመጀመሪያ ተጠቂ ስፍራዎች በመሆናቸው ሲሆን ሁለተኛው ቀደምት የአካባቢው ነዋሪ የሆኑት ጥንታዊ የሀርላ ማህበረሰብ ተወላጆች አካባቢው ላይ ስለነበሩ ነው። በጥናቱ የቀበሌው ነባር ማህበረሰብ ለዘመናት የአካባቢውን ተፈጥሮ ተንከባክቦ ለማቆየትና ራሱን ከአካባቢው ጋር አስማምቶና አላምዶ ለዘመናት ለመኖር ያስቻሉት በርካታ ባህላዊ የአካባቢ ጥበቃና የጎርፍ አደጋ መከላከል ዕውቀቶች ባለቤት እንደሆነ ተመልክቷል። ለአብነት ያህልም በዘመናዊ አሰራር የተራራ ላይ ክትር ተብሎ የሚታወቀው ዘዴ ጥናቱ በተካሄደባቸው የገጠር ቀበሌዎች የሚኖረው ቀደምት ማህበረሰብ ደጋጋራ በሚል ለባለፉት በርካታ ዘመናት ሲገለገልበት ኖሯል። በተመሳሳይ በዘመናዊ ሳይንሳዊ አሰራር የእርሻ ላይ ክትሮች ወይንም ቤንች ትሬስ፣ የውሃ ማቆርና የጎርፍ መቀልበሻ ወይንም ፍለድ ዳይቨርዥን ቻናል ተብለው የሚጠሩት ዘዴዎች የአካባቢው ቀደምት ማህበረሰብ ደጋ፣ ሃሮና ማግደላ በሚል መጠሪያ ለዘመናት እየተጠቀመባቸው እዚህ ደርሷል። ህብረተሰቡ ከዱሮ ጀምሮ ከጥንት ጀምሮ በራሱ እውቀት ኢንዲጂነስ ኖሌጆችን ይዞ የመጣ በነበረና በራሱ ጊዜ ሲከላከል የነበረ ነው። እነዚህም በምን መንገዶች ነው ሲከላከል የነበረው ብለን ስናየው በመጀመሪያም በሃርላን በጃነኒም በለገብራም ሰዎች ጎርፍ እንዳያጠቃቸው ወይ ደግሞ አፈራቸውን ይዞ እንዳይሄድ ወይ ደግሞ ቤታቸው ላይ ችግር እንዳይፈጥር ዳጋ የሚባል ስራ ይሰሩና ራሳቸውን ከጎርፍ ይከላከላሉ። ዳጋ ማለት በጋራ ላይ ዝናብ ሲዘንብ ሙሉ በሙሉ ጠራርጎ ይዞ እንዳይሄድ በአፈር በድንጋይና በእንጨት በመከላከል ያን እንደ ትሬስ ነገር ሰርቶ እሱ ላይ ጎርፍ ይዞ እንዳይሄድ ይከላከሉ እንደነበረ ራሳቸው ከማህበረሰቡም ተገልጿል። በተጨማሪም ይሄ ዝናብ ሲዘንብ ወይም ደግሞ ጎርፍ ሲመጣ ሙሉ በሙሉ እንዳይሄድም ሃሮ የሚባል የመከላከያ መንገድም አላቸው። ይሄ ሃሮ ዝናብ ሲዘንብ ወይ ደግሞ ጎርፍ ከሌላ አጎራባች ኦሮሚያ ክልል ደንገጎ፣ ቀርሳ እንደዚህ ሲዘንብ እነዚህ አካባቢ ዘንቦ ዝናብ ሲመጣ ሙሉ በሙሉ እንዳይሄድ ሃሮ የሚባል ነገር ይሰሩና ቆፍሮ ውሃ እንዲቀመጥ ያደርጋሉ። ይሄም አንዱ የመከላከያ ዘዴያቸው ነበረ ማለት ነው። ሌላኛው ደግሞ ይሄ ማህበረሰብ የሃርላ ማህበረሰብ በጣም የቆየና ጥንት የሃርላ ቅርጽ የተገኘ የሰው ዝር ቅርጽ የተገኘበት ቦታ ከመሆኑ አንፃር ከዱሮም ጀምሮ ኢንዲጂነስ ኖሌጃቸውን ተጠቅመው ይሄ አፈር ተጠራርጎ እንዳይሄድ እነዚህን ሜቶዶች ይጠቀሙ ነበረ ማለት ነው። ሌላኛው ይሄ ህብረተሰብ ሊጠቀም የነበረው እንጨት አለ። ትልልቅ እንጨቶች ኤሌፋንትስ ትሪ የሚባል አለ፣ ኪንን ዛፍ አለ። እነዚህን ተጠቅሞ ዋርካዎች አሉ። እነዚህን ደግሞ ምን ያደርጋሉ? እነ ኤሌፋንት ትሪ አይነት ይተክሉና ረጃጅም እና ትልልቅ ስር ስላላቸው አፈሬን ቆንጥጦ የመያዝ ባህሪ ያላቸው ዛፎችን ያሳድጋሉ ማለት ነው። እነዚህም ምንድነው አፈር እንዳይሄድባቸው፣ አፈር እንዳይሸረሸር፣ ዝናብ እንደዘነበ በሙሉ ጎርፋቸውን እርሻቸውን ይዞ እንዳይሄድ የሚከላከሉበት ሲስተም ነበረ ማለት ነው። ይህ ብቻም አይደለም። የሃርላ የኢጃነኒና የለገቢራ ቀደምት ማህበረሰብ አባላት ባህላዊ የአየር ሁኔታ ትንበያና የጎርፍ አደጋ ቅድመ ትንበያ ዕውቀትና ዘዴዎችን ይጠቀማሉ። እነዚህ ቀደምት ነዋሪዎች በእጽዋትና የቤት እንስሳቶቻቸው ላይ የሚታዩ የባህሪ ለውጦችን፣ የንፋስ አቅጣጫንና የደመናን አይነት በመመልከት መጪውን የአየር ሁኔታ ይተነብያሉ። ህብረተሰቡ በራሱ ጊዜ
ከዱሮም ጀምሮ ጥንት ዝናብ ሁኔታን አይቶ ዝናብ ይዘንባል አይዘንብም፣ ከፍተኛ ዝናብ ይመጣል አይመጣም፣ ጎርፍ ዘንድሮ ይኖራል አይኖርም ብሎ የሚተነብዩበት የንፋስ አቅጣጫ ራሱ አላቸው። የንፋስ አቅጣጫ ከደቡብ ወደ ሰሜን በኃይለኛ የሚነፍስ ከሆነ ዘንድሮ በቃ ጎርፍ ሊመጣ ይችላል ወይ ደግሞ ኃይለኛ ዝናብ ሊዘንብ ይችላል ብሎ ይገምታሉ ማለት ነው። ሌላ ደግሞ ከጥንትም ጀምሮ ህብረተሰቡ ጋር አለ ተብሎ የተነገረው ወይም ደግሞ ያለውም አሁንም አንዳንድ የሚጠቀሙት የእንስሳትን አይቶ በተለይ የፍየል ስሪያን በማየት ይሄ እነሱ በጣም የፍየል ስሪያ ያን ጊዜ የሚኖር ከሆነ ዝናብ አለ ማለት ነው። ሌላ ደግሞ ጤዛ በማየት ጧት ተነስቶ ጤዛ ካዩና ከፍተኛ ጤዛ የሚፈጠር ከሆነ ዘንድሮ በቃ ከፍተኛ ዝናብ አለ። ስለዚህ ጥንቃቄ የማድረጊያ ዘዴያቸው እንደ አሁን ኤርሊ ዋርኒንግ ሲስተም እንደምንለው እነሱ ያኔ እነዚህ ነገሮች እንደ ኤርሊ ዋርኒንግ ሲስተም ካላቸው እውቀት ከነበራቸው ኢንዲጂነስ ኖሌጅ እነዚህን ነገሮች ይጠቀሙ ነበረ ማለት ነው። አሁንም አልፎ አልፎ በሀርላ በኢጃአነኒና በለገብራ ይጠቀማሉ ማለት ነው። አብዛኞቹ ባህላዊ የአካባቢ ጥበቃና የጎርፍ አደጋ መከላከል ዘዴዎች ከሳይንሳዊ ዘዴ ባልተናነሰ እንዲያም ሲል በተሻለ ሁኔታ ውጤታማ እንደሆኑ ከተለያዩ ምንጮች ተሰብስበው የተተነተኑ መረጃዎች ይጠቁማሉ። ሞር ጥናቱም ደግሞ ፎከስ ያደረገው ሰዎች ኢንዲጂነስ ኖሌጅን ተጠቅመው እንዴት ፍሌድን ይከላከላሉ፣ ጎርፍን እንዴት መከላከል ይችላሉ፣ ጎርፍ ሲመጣ እንዴት ራሳቸውን መጠበቅ ይችላሉ፣ ዱሮም ራሱ ጥንትም ይጠቀሙ የነበራቸው ነገሮች ምንድናቸው፣ ህብረተሰቡ ጋር ምን እውቀቶች አሉ ዱሮም የሚለው ነገር ለማውጣትና ይሄን ደግሞ ከዘመናዊ ጋር ያይዞ ወደ ተግባር ለመቀየር ስለሆነ ይህ ጥናት ካወጣቸው በጣም ኢንዲጂነስ የሆኑ ኖሌጆች እንደነ ዳጋ፣ ሃሮ፣ ማገዳ እነዚህ ነገሮች ህዝቡ ውስጥ ጎልቶ የታዩና ዱሮም ሲጠቀሙባቸው የነበሩ ናቸው ነው። ፈጣን የከተማ እድገት፣ ከገጠር ወደ ከተማ የሚደረግ ፍልሰት፣ ግሎባላይዜሽን፣ የመጤ ባህሎች ተጽዕኖና የህዝብ ቁጥር መጨመር አገር በቀል ባልሆኑ ዘመናዊ ሳይንሳዊ ዕውቀቶችና ቴክኖሎጂዎች ላይ ጥገኛ መሆንና ከነባር ባህላዊ ዕውቀቶች እንዲቀናጁ አለማድረግ ለአገር በቀል ባህላዊ ዕውቀቶች መዳከምና ብሎም መክሰም በግንባር ቀደምትነት ሊጠቀሱ የሚችሉ ምክንያቶች ናቸው። ምንም እንኳን ከጊዜ ወደ ጊዜ እየተዳከሙ ቢመጡም ማህበረሰቡ ለረጅም ዘመናት ራሱን አደራጅቶ አካባቢውን ለመንከባከብ የተፈጥሮ አደጋዎችን በጋራ ለመከላከልና እርስ በርሱ ለመረዳዳትና ለመደጋገፍ ያስቻሉት ነባር ባህላዊ ተቋማትና ማህበራዊ ህጎች ባለቤትም ነው። አንዳንዶቹም አሁንም ድረስ በማህበረሰቡ ዘንድ ሰፊ ተቀባይነት አግኝተው የዘለቁ ናቸው። ለአብነት አፎሻና ገርጋር የተባሉትን ባህላዊ ማህበራዊ አደረጃጀቶችን መጥቀስ ይቻላል። በተጨማሪም ማህበረሰቡ የውል የግጦሽ መሬቶችንና የተፈጥሮ ሀብቶችን በጋራ የሚያስተዳድሩበት የራሳቸው ቀደምት ባህላዊ ህግጋቶችን አሁንም ድረስ ሲተገብሩ ይስተዋላል። እነዚህ ዕውቀቶችና ዘዴዎች የአካባቢውን ተፈጥሮ ለመጠበቅና ለመንከባከብ የጎርፍ አደጋዎችን በመከላከል ረገድ ውጤታማ ቢሆኑም ከጊዜ ወደ ጊዜ እየተዳከሙና ነባርና አገር በቀል ባልሆኑ ዘመናዊ ዕውቀትና አሰራሮች እየተተኩ መጥተዋል። ሁኔታው በዚህ የሚቀጥል ከሆነ ደግሞ እነዚህ ከትውልድ ወደ ትውልድ ሲተላለፉ የመጡትን አገር በቀል ዕውቀቶችንና ትውፊቶችን ልናጣቸው የምንችልበት ዕድል በጣም ሰፊ ነው። በጥቅሉ ግን ውስንነቶች ቢኖሩም ነባር ባህላዊ ዕውቀቶች ማህበረሰቡ ለረጅም ዘመናት ከተጨባጭ የህይወት ተመክሮ እና ልምዶቹ ያገኛቸውና ለዚህ አካባቢ ችግሮች የሚመጥን መፍትሄ ማስገኘት የሚችሉ እንደመሆኑ ውጤታማና ማህበረሰቡም የኔ ናቸው ብሎ የሚቀበላቸው ናቸው። በመሆኑም እነዚህ የአገር በቀል ባህላዊ ዕውቀቶችን በጥናት በመለየትና በመሰነድ ከሳይንሳዊ ዕውቀትና ዘዴ ጋር በማቀናጀት መጠቀም ከተቻለ ይበልጥ የተፈጥሮ አካባቢያችንን ለመጠበቅና ከአየር ንብረት ለውጥ ጋር ተያይዞ እየጨመረ ያለውን የጎርፍና የድርቅ አደጋዎችን በዘላቂነት መከላከል ያስችለናል።